ዛሬ የሰርጋችንን ቀን እንወስናለን ማለት ነው። ደግሞ ሰርግ የሚደገሰው እንትን ወር ላይ ነው። የፋሲካ ጾም ሲያልቅ ጥር ፋሲካ አንድ ይህን እየተሟላ ቤት ውስጥ ካልሆነ አትገቢም። ጋሽዬ ልጅህን እንዳሳልፈ እንዳሰጥ እባክህን። ወንድምሽ ዱባይ ያገባው አይደለ? እኛ ደግሞ የት እንጋባ መሰለሽ? ፓሪስ። እዛ ኖርዌይ ላይ አንድ ሁለት ልጅ ከአንቺ ወልደን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ አሁንም ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ጨረቃ ፋሚሊዎች ደስታ እየቀጠለ ነው። ደስታው እየቀጠለ ነው። እንግዲህ ሀይሚና ብሩኬ ዛሬም ቪዲዮ ለቀዋሉ። ፎቶ ፖስቶ ነበር። እንግዲህ ዩቱብ ራሱ አልገባውም ዛሬ ያላየው ምን አሁን ገና ነው ያየሁት። ፎቶን ራሱ አመለጠኝ እና አሁንም እንኳን ደስ ያላችሁ። ሰርጋቸው ቀን እየቀረበ ነው። እንግዲህ እንዲህ ያለ የአብርሽና የሩታ ራሱ እንዲህ እየተባለ ውሸት ነው እያልን ያው ተጋብቶ ልጅ ወልዶ ለመሳብ አበቁ ማለት ነው። አበቁ የእነዚህ ልጆችን ፈገግታቸው፣ ፍቅራቸው እንዲሁ እያለ ሌላዎች ውሸት ነው፣ ፍቅረኛሞች አይደሉም፣ እንዲህ ነው እየተባለ የብሩኬና ሀይሚን ሲጀመር ውሸት አይመስልም እውነት። መጀመሪያ ግን ነገሩ ሲጀምሩ ውሸት ነው እየተባለ ነበር። አሁን ግን ያው ፍቅር በማዳቸው በደንብ ንጹህ ፍቅር እንዳለ ይታወቃል። አብርሽና ሩታ ነው። እሷ እስክታረግዝ ድረስ ራሱ ውሸት ነው ሲባል ነበር። አርግዛ ለመውለድ እስክትቀባበቃ ራሱ ሆዷ እስኪገፋ ድረስ ውሸት ነው እያሉ ነበር ቤት ሚዲያ ሰው እና ብሩኬም እንግዲህ ቀጥሏል። የሰርጋችን ቀን ማለት ጀምረዋል። እንግዲህ በጉጉት እንጠብቃለን። በጉጉት እንጠብቃለን ማለት ነው። መጀመሪያ ሌላ ነገር የሚቀድም ነገር አለ እያለች ነው ብሩኬ ሀይሚዬ። እንግዲህ ያው እንግዲህ እንደሚታወቀው ሽምግልና ነው። ሽምግልና ከተላከ በኋላ እኔ የተሟላ ቤት እንጂ አልገባም ብላለች። ይሟላል። እየሰራችሁ ነው፣ እያደጋችሁ ነው። ትብብርና ፍቅር ካለ ማይሟላ ነገር የለም። ብሩኬ ላንቺ ማያረገው ነገር የለም ማለት ነው። አብርሽ እንግዲህ የዱባይ ነው ያገባ ወንድምሽ እያላት ነው። እኔ ደግሞ ፋሪስ አለ። ምንድነው ፋሪስ ማለት ምንድነው? የተገር ነው ጠፋብኝ። እዛ እንግዲህ እዛ ሄዶ ሊጋቡ ነው። ከዛ ኑሮይ ነው ምንድን የሚባል አሜሪካ ሀገር። ወይኔ ብሩኬና ሀይሚዬ ሲያምርባችሁ። እንደው ቀለበት ካገረግሽ በኋላ ፈገግታውም ማማሩም ሁሉም ነገር ጨመረ። እያማረብሽ ነው እያላት ነው እንግዲህ። ማማሩን ውበቱን ደፍቶባታል ሀይሚዬ። እያማረባት ነው ሲጀመር። ቆየ እኮ ማማር ከጀመረ ማለት ነው። እንግዲህ ይመቻችሁ። ሰርጋችሁን ቀን እንግዲህ ይወስኑልን። በጉጉት እንግዲህ እንጠብቃለን። ስንት ወር ቀረ? 4 ወር ቀረ? 6 ወር ቀረ? 1 አመት ቀረ እያላችሁ እንግዲህ እንደ አብርሽና እንደ ሩታ አጓጉን። መቼስ እንጠብቃለን። እኛ ስራችን እናንተ መጠበቅ ነው። እንግዲህ ሰርጋችሁ ቀን እንጠብቃለን በተስፋ። ስትጋቡ፣ ስትወልዱ፣ ስትስሙ እንግዲህ መጀመሪያ የሚቀድመው ሽምግልና ነው። እንግዲህ ለጋሽዬ ሽምግልና ይላካል ማለት ነው። ጋሽዬ አሳልፈ እንዳሰጥ ልጅህን እንደቀልድ እያለች ነው እንግዲህ ሀይሚዬ ማለት ነው። እንግዲህ ቢሰጡም ለብሩኬ ነው። ለብሩኬ ወንድማችን፣ ለምስኪኑ ጨዋ ወንድማችን ነው እንግዲህ አሳልፈው የሚሰጡሽ። አንቺ ቢሰጡሽም አይከፋሽም። አንቺም ተወጅዋለሽ። ፍቅራችሁን ያብዛላችሁ። ደስ የሚል ነገር ነው። ደስ